ሰላም ጤና ይስጥልን የተወደዳችሁ የዩቲዩብ ቻናሌ ተከታታዮች፣ ዛሬም እንደተለመደው ለህይወታችሁ በሚጠቅም ሐሳብ ተገናኝተናል። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ቪዲዮ ለብዙዎች እንዲደርስና ቫይራል እንዲወጣ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። ስለ መልካም ትብብራችሁም ከልብ ያመሰግናለሁ። ዛሬ የግል ቢዝነስ ለመጀመር የሚያስፈልጉ 7 ወሳኝ ነገሮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጥናቶች እንደሚጠቁሙንና እንደሚያሳዩን ብዙ ቢዝነሶች ከ180 የሚሆኑ ቢዝነሶች በጀመሩ ገና በመጀመሪያው ዓመት እንደሚቆሙና እንደማይዘልቁ ነው። አንድ ቢዝነስ የጀመረ ሰው በዛው በጀመረው ቢዝነስ እንደማይዘልቅ ጥናቶች ያሳያሉ። ለምሳሌ ዳቦ ቤት የነበረው ቡቲክ ወይም ደግሞ ስጋ ቤት የነበረው ኬክ ቤት ሆኖ ልታዩ ትችላላችሁ። ሰዎች የጀመሩትን ቢዝነስ ረጅም ርቀት ይዘው የማይጓዙበት ምክንያት የተለያየ ቢሆንም ዋና ዋና ያልኳቸውን 7ቱን ጠቆም ላድርጋችሁ። የመጀመሪያው ሰዎች አንድ ቢዝነስ ላይ እንዳይዘልቁና እንዳይቆዩ የሚያደርጋቸው ምክንያት የቢዝነሱን ዓላማ በግልጽ አለማወቃቸው ነው። ማንኛውንም ቢዝነስ ከመጀመራችሁ በፊት ለምን እንደምትጀምሩት እወቁ። ከለምናችሁና ከዓላማችሁ ጀምሩ። መጀመሪያ ላይ እንዳልኳችሁ ብዙ ሰዎች ቢዝነሳቸውን ጀምረው የማይዘልቁበት ምክንያት ለተሳሳተ ምክንያት ቢዝነሱን ስለሚጀምሩ ነው። አስበውበት አጥንተውት ዓላማ ወይም ጎል ኖራቸው አይደለም የሚጀምሩት። ምናልባትም የወቅቱ ሐሳብ ስለሆነ ሊሆን ይችላል፣ ወይም ሰዎች ገፋፍተዋቸው ሊሆንም ይችላል። ምናልባት እጃቸው ላይ ብር ኖሮ ያንን ብር ሳያጠፉት የችኮላ ውሳኔ ወስነው ወደ ቢዝነሱ ገብተውም ሊሆን ይችላል። ነገር ግን ይህ የተሳሳተ ዓላማ ነው። ምንም ነገር ስትጀምሩ ዓላማ ያስፈልጋችኋል። ለምን እንደምትጀምሩ ካወቃችሁ መንገድ ላይ የሚያጋጥሟችሁ ፈተናዎች ወደ ኋላ አያስቀሯችሁም። የራሳችሁ ውስጣዊ ኮምፓስ ይኖራችኋል። እስከ መጨረሻው መጓዝ ትችላላችሁ። ዓላማ ከሌላችሁ ግን ሁሉም መንገድ ወደ ዓላማችሁ የሚያደርሳችሁ ይመስላችኋል። ለዚህም ነው ብዙ ጊዜ ሰዎች አንድ ቢዝነስ ጀምረው ከግብ ሳያደርሱ ወይም መስመር ሳያስይዙ አቋርጠው ደግሞ ሌላውን ቢዝነስ የሚጀምሩት። ብዙ ሰዎች ለምን ቢዝነስ መስራት ፈልጋችሁ ተብለው ሲጠየቁ ብዙ ገንዘብ ለመሰብሰብ ብለው ነው የሚመልሱት። ነገር ግን እውነታው መጀመሪያዎቹ ዓመታቶች ወይም ወራቶች እንደዛ ላይሆን ይችላል። ላልተወሰኑ ጊዜያት በኪሳራ መጓዝ ሊኖረው ይችላል። ያንን ከመጀመሪያው ማመንና መቀበል ያስፈልጋል። ቢዝነስ መጀመሪያ ላይ ገንዘብ መሰብሰብ እንደማይኖረው ታስቦበት ኤክስፔክቴሽናችሁን አስተካክላችሁ መጀመር ተገቢ ነው። አንዳንድ ሰዎች ደግሞ ቢዝነስ የምጀምረው የጊዜ ነፃነት እንዲኖረኝ ነው በማለት ሲናገሩ ይሰማሉ። ነገር ግን አሁንም እውነታው የግል ቢዝነስ ሲጀመር አንድ ሰው ቢዝነሱን ለማሳደግና ጥሩ ደረጃ ላይ ለማድረስ ተቀጥሮ ከሚሰራበት ከ8 ሰዓት በላይ ሊሰራ ይችላል። ይህ ደግሞ ይጠበቃል። ስለዚህ የቢዝነሳችሁን ዓላማና ግብ ከማወቅ በተጨማሪ ለቢዝነሳችሁ የሚመጥን ጸባይና ዲሲፕሊን ልትገነቡ ይገባል። ዓላማችሁ ብዙ ተስፋ የሚያስቆርጡ ነገሮችን ወይም ጉዳዮችን የሚያስረሳ እልህ የሚያስይዝ መሆን አለበት። በቢዝነስ ውስጥ ከባድ ሁኔታዎችን ማለፍና ቢዝነሳችሁ እንዳይቋረጥ የምትፈልጉ ከሆነ ጥርት ያለ ዓላማ ያስፈልጋችኋል። ሁለተኛው ቢዝነሳችሁን ከመጀመራችሁ በፊት አስቀድማችሁ በምትሰሩት ቢዝነስ ኤክስፐርት ሁኑ። ቢዝነስ ለመጀመር ያሰበ ማንኛውም ሰው መጀመሪያ ስለሚሰራው ቢዝነስ ዕውቀት ሊኖረው ይገባል። በማታውቁት ጉዳይ ቢዝነስ መስራት ገንዘባችሁን ይዛችሁ ቁማር ቤት እንደመሄድ ማለት ነው። ራሳችሁን አሳልፋችሁ ለእድል መስጠት ነው። ለመስራት የምታስቡት ቢዝነስ የእጅ መዳፋችሁን ያህል የምታውቁት ሊሆን ይገባል። ይህ ደግሞ ቢዝነሱን ከጀመራችሁ በኋላ እንዳትሸወዱ በጣም ይረዳችኋል። ለምሳሌ በስራችሁ ላይ ደንበኞችን እንዴት እንደምታገኙ ወይም ያሏችሁን ደንበኞች እንዴት መያዝ እንዳለባችሁ እንድታውቁ ይረዳችኋል። በተጨማሪም ስለምትሰሩት ቢዝነስ በደንብ ማወቃችሁ ቢዝነሱ ውስጥ ያለውን ክፍተት አቅርቦት ነው ወይስ አቅርቦቱንና ሰውን ማገናኘት ነው የሚለውን በግልጽ ለይታችሁ ማወቅ እንድትችሉም ይረዳችኋል። ስለዚህ በተቻላችሁ መጠን የምትሰሩትን ቢዝነስ ቀድማችሁ አውቃችሁት ግቡ። በስሜት አትነዱ። አንድን ቢዝነስ የሚያስብለው መነሻ ሐሳቡ ወይ የቀጠራችኋቸው ሰዎች ወይም ደግሞ የተከራያችሁት ቢሮ ወይ የቢዝነስ ፕላኑ አይደለም። ቢዝነሱ የምርም ቢዝነስ የሚባለው ገንዘብ አውጥቶ የሚገዛ ሰው ካላችሁ ነው። ለዚህ ደግሞ የምትሰሩትን ስራ በደንብ ልታውቁት ይገባል። ሶስተኛው ደግሞ ቢዝነስ ለመጀመር ማወቅ ያለባችሁ ነገር ትልቅ ጥበብን በትንሹ መጀመርን ነው። ልትጀምሩት ያሰባችሁትን ቢዝነስ ብዙ ወጪ ሳታወጡና ሪሶርስ ሳታባክኑ ሱቅ፣ ቢሮ ሳትከራዩ፣ ንግድ ፍቃድ ሳታወጡ ከዳር ሆናችሁ ሞክሩት። ብትችሉ ተቀጥራችሁ የምትሰሩ ከሆነና ቢዝነሱን ለመጀመር ሐሳብ ካላችሁ ከቅጥር ስራው ጋር ጎን ለጎን አስኪዱት። እንደ ሁለተኛ ገቢያችሁ ቁጠሩት። ከዚያ በኋላ የሚያዋጣ ከሆነ ትገቡበታላችሁ፣ ካላዋጣችሁ ትተውታላችሁ።
ቢዝነስን በእውቀት የሚመሩ ትላልቅ ስራ ፈጣሪዎችና የቢዝነስ አማካሪዎች እጃችሁን ሰብስባችሁ ወደ ቢዝነስ ከመግባታችሁ በፊት MVP ስሩ ይላሉ። MVP ማለት ሚኒመም ቪያብል ፕሮዳክት ማለት ሲሆን የምታስቡትን ዕቃ፣ ምርት ወይም አገልግሎት አስቀድማችሁ በትንሹ አድርጋችሁ መስራትና ለደንበኞች ማድረስ ነው። በትንሹ በመጀመርና በማየት የደንበኞችን ፍላጎት መለየትና ማወቅ፣ ከዚያም ቀስ በቀስ ውጤታማ መሆን ይቻላል። አራተኛው በጣም ወሳኙና ጠቃሚው ነገር ፈጣን ተማሪ መሆን እንዳለባችሁ ማወቅ ነው። ፈጣን ተማሪ ሁኑ ሲባል የቀለም ትምህርትን በተመለከተ አይደለም። ይልቁንም ቶሎ ከስህተታችሁ የምትማሩ፣ ቢቻል ደግሞ ከሌሎች ሰዎች ስህተት ለመማር የፈጠናችሁ ሁኑ ለማለት ነው። ቢዝነስ ላይ ቶሎ ዕውቀት የምትቀስሙና ያወቃችሁትን ደግሞ ወዲያው ተግባር ላይ ማዋል የምትችሉ መሆን አለባችሁ። ከብዙ ሰዎች ለቢዝነሳችሁ የሚሆን ዕውቀት ልትሰበስቡ ትችላላችሁ። ነገር ግን የተግባር ሰው መሆን እንዳለባችሁ መዘንጋት የለባችሁም። አምስተኛው ቢዝነስ ከመጀመራችሁ በፊት ማወቅ ያለባችሁ ነገር ስሜት እንዳያሸንፋችሁ መጠንቀቅን ነው። ብዙ ሰዎች ከሚሰሩት የቢዝነስ ሐሳብ ጋር በፍቅር ይወድቁና የሰው መልካምና ቀና አስተያየት መስማት ያቆማሉ። ቀና አስተያየቱን ከመስማትና ከመቀበል ይልቅ እኔ ለደንበኛው የሚሆነውን አውቅለታለሁ ይላሉ። ቢዝነስ ላይ ስሜታዊነት ሳይሆን ምክንያታዊነት ነው የሚሰራው። ሰዎች ኃላፊነት ወስደው ማንኛውንም ነገር ገንዘባቸውን አውጥተው የሚገዙት የገነባችሁት ቢዝነስ ወይም እናንተ በስሜት የምትነዱ ካልሆነና ቆም ብላችሁ በጥበብ ነገሮችን ማከናወን የምትችሉ ከሆነ ብቻ ነው። ስድስተኛው ስለ ቢዝነስ በጣም ማወቅ ያለባችሁ ነገር ማይንድ ሴታችሁን ማስተካከል እንዳለባችሁ ነው። ምንም ነገር ስትሰሩ በትክክለኛው ማይንድ ሴት ውስጥ ሆናችሁ መስራት አለባችሁ። ምንም ነገር ወደ እውነታ ከመምጣቱ በፊት በአእምሯችን መታሰብ አለበት። እናም እይታችንና አረዳዳችን በአጠቃላይ ማይንድ ሴታችን መስተካከል ይኖርበታል። ቆራጥ ልንሆንና ዲሲፕሊን ሊኖረን ያስፈልጋል። ቢዝነስ ለመጀመር ስናስብ ከቤተሰቦቻችንና ከጓደኞቻችን ጋር የምናሳልፈው ጊዜ ከበፊቱ ሊቀንስ እንደሚችል ታሳቢ ማድረግ ያስፈልጋል። ሰባተኛውና የመጨረሻው አንድ ቢዝነስ ለመጀመር ያሰበ ሰው ሊያውቀው የሚገባ ነገር ብዙ ስኪል ሴት እንደሚያስፈልገው ነው። ይህ ማለት አንድ ክህሎት ሳይሆን የብዙ ክህሎቶች ስብስብ ነው የሚያስፈልገው። ለምሳሌ የሰዎችን ፍላጎት ወይም ችግር የመረዳት ጥበብ፣ የመግባባት ክህሎት፣ ሰዎችን የማሳመን ወይም ሰዎች ለእናንተ እንዲሰሩላችሁ የማድረግ ጥበብ፣ ገንዘብ የመስራት ብቻ ሳይሆን ገንዘብን ማኔጅ የማድረግ ክህሎት፣ መሰናክሎችን የመፍታት ክህሎት፣ ብዙ ማለት ይቻላል። ብቻ አስቀድማችሁ ለቢዝነሳችሁ የሚያስፈልጋችሁን ስኪሎች ወይም ክህሎቶች ልትገነቡ ይገባል። ራሳችሁ ላይ የምትሰሩ ከሆነ የስሜት ብስለት ይኖራችኋል። ያ ደግሞ ለምትጀምሩት ለማንኛውም ቢዝነስ ጠቃሚ ነው። ውድ የዩቲዩብ ቻናል ተከታታዮች፣ ቢዝነስን ለመጀመር የሚያስፈልጉን 7 ወሳኝ ነገሮች እስካሁን የጠቀስኳቸው ናቸው። እንደጠቀማችሁ እርግጠኛ ነኝ። ሐሳብ አስተያየት ካላችሁ ጻፉልኝ። እስከ መጨረሻው አብራችሁኝ ስለነበራችሁና ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በአስተማሪ መልእክት እስከምንገናኝ ቻው።